ሐምሌ 19 የቅዱስ ገብርኤልን ዓመታዊ ክብረ በዓል በምን ምክንያት እናከብራለን? ለሁሉም የተዋሕዶ ልጆች ሸር በማድረግ ይህን ቪዲዮ አድርሱልኝ። ሐምሌ 19 ዕለቱ የመላእክት አለቃ ቅዱስ ገብርኤል አምላካቸው ክርስቶስን አንክድም በማለታቸው የፈላ ጋን ውስጥ የተወረወሩት የቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ተራርቶ ያዳነበት ዕለት ነው። ቂርቆስ ማለት ኤፍራን ቀለም ማለት ነው። አባቱ ቆዥሞስ እናቱ ኢየሉጣ ይባላሉ። ኢየሉጣ ማለት መልእክት ሃይማኖት ማለት ነው። ሀገሯም ሮም አንጌቤን ነው። እስክንድሮስ በነገሰ ጊዜ በሃይማኖት ምክንያት በምዕመናን ላይ ስደት ደረሰባቸው። ኢየሉጣም የ3 ዓመት ሕፃኑን ቂርቆስን ይዛ ከሮም ወደ ጠርሴስ ቸስዳስ ተቀመጠች። ንጉሥም ክርስቲያኖችን እያደነ ወደ ሸሹበት አገር ደርሶ አገኛትና ተይዛ ቀረበች። መኮንኑም ሀገርሽ የት ነው? ስምሽ ማን ነው ቢላት ወገንሽስ ማን ነው ብሎ ጠይቃት። ኢየሉጣም ሀገሬ አንጌቤን ዘሮም ስሜ ክርስቲያን ነው፣ ከአንተ ሸሽቼ ብመጣ አገኘኝ አለችው። መኮንኑም መልሶ ለጣዖት ስገጂ፣ ስምሽን ግለጪ፣ እንዳትሞሺ ሲል ጠይቃት። እሷም እውነትን ለማወቅ ከፈለክ ወደ መንደር ልከ የ3 ዓመት ሕፃን አስመጣና የምናመልከውን እሱ ይነግርሃን አለችው። ሕፃኑ ቂርቆስም መጣ። ንጉሡም ለጣዖት ስገድ አለው። ራሳቸውንም ማዳን ለማይችሉት ለረከሱ ጣዖቶች አንሰግድም አለው። በዚህ ምክንያት መኮንኑ ተቆጥቶ በታላቅ የብረት ጋን ውሃ አስፈልቶ እንዲጨምሯቸው አዘዘ። የፍላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ይህም ሲጮህ ሰምታ ኢየሉጣ ያን ጊዜ ፈራች። ቂርቆስ ግን እናቴ ጠንክሪ፣ የ3 ደቂቃን ያዳነ ያድነናን እያለ ወደ ጌታ ለመነላት። ጌታም ልቧን ወደ ሰማይ አሳርጎ የተዘጋጀላትን የብርሃን ማደሪያዎች አሳያትና ጽናትን አግኝታ ጌታን አመሰገነች። ልጇንም አመሰገነችው። ልጇም እንዲህ አለችው፣ ከዛሬ ጀምሮ አንተ አባቴ፣ እኔ ልጅህ ነኝ። ከእኔ የተወለድክበት ቀን ብፅዕት ናት አለችው። ይህንም እያለችው በጋን በፈላ ውሃና እሳት ውስጥ ገቡ። ያን ጊዜ ቅዱስ ገብርኤል በጌታ ፈቃድ ከሰማይ ወርዶ የእሳቱን ኃይል እንደ ንጋት ውርጭ ቀዝቃዛ አደረገውና ከእሳቱም በሰላም ወጥተዋል። ይቺ ሊቀ መላእክት ቅዱስ ገብርኤል ከእሳት የወጡበት ቀን ነች። ሐምሌ 19ም በዓመታዊ በዓል ታስቦ በደማቅ ሁኔታ ከዋዜማው ጀምሮ በሊቃውንት በቅኔ ማህሌት ምስጋና በቤተ ክርስቲያናችን ታከብረዋለች። የመልአኩ የቅዱስ ገብርኤል ወዳጆች ሁሌም በየዓመቱ የፍልሰታን ጾም የአብነት ተማሪዎችን እናገድፋለን። እናም ዘንድሮም ያስለመድናቸው እንዳይቀር የአቅማቸውን በምትችሉት እንድታግዙኝ በልዑል እግዚአብሔር ስም እጠይቃለሁ። ደስታን አብሳሪው ሊቀ መልአክ ቅዱስ ገብርኤል እኛንም እንደ እሳት ከሚያቃጥል ኃጢአት ያውጣን። በዚህም ሰዓት በረሃብ እሳት፣ በጥም እሳት፣ በስደት እሳት ውስጥ ያሉ ወገኖቻችን ከዚህ እንደ እሳት ከሚያቃጥል ነገሮች ሁሉ ያውጣን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።